ከኡስታዝ ያሲን ጋር የሆነ ፋይት ቢኖርን 5 ሚሊዮን ብር ካወጣው ፕሮግራሜ ይበላሽብኛል አላለም። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከቁርአን ጋር በተገናኘ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያወጣው አዲስ ህግ አነጋጋሪ ሆነ። እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው ክብርና ምስጋና ለዓለማቱ ጌታ ለአላህ ሱብሓነሁ ወተዓላ የተገባውን ክብራትና ክብራን የቻናላችን ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የአላህ ሰላምና ጥበቃ ይላችሁ። ዛሬም እንግዲህ የተለያዩ ቪዲዮዎች ላይ ሪአክት የምናደርግ ይሆናል። እስከ ፍጻሜው ከኔ ጋር ቆይታ እንድታደርጉ ጋብዛለሁ። ያው ትንሽ ጉንፋን ስለያዘኝ ድምጼን ግራ እንዳያጋባችሁ እንድታውቁት ያክል ነው። ለማንኛውም ቪዲዮቻችንን እንድትከታተሉ ስንጋብዝ እናንተም ደግሞ ላይክ እያደረጋችሁ በተጨማሪም ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑም እየጋበዝን ነው ማለት ነው። ቀጥታ ወደ ያዝናቸው ቪዲዮዎች ሪአክት የምናደርግ ይሆናል። አብረን እንቆይ። ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እና ከቁርአን ጋር በተገናኘ የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ያወጣው አዲስ ህግ አነጋጋሪ ሆኗል። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ነቢዩ መሐመድ ሰለላሁ ዐለይሂ ወሰለምን የሚሰርቡ ቁርአንን የሚያንቋሸሹ ሰዎች፣ እስላማዊ ነገሮች ላይ ድንበር የሚያልፉ ሰዎችን የሚቀጣ አዲስ ህግ እንዳወጣ ነው እየተነገረ የሚገኘው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን እንደምታውቁት ከሰሞኑ በእስራኤልና በኢራን መካከል በተፈጠሩ ጦርነት ጋር በተገናኘ ከኢራን ጎን ነኝ፣ ኢራን እርዳታ አድርግልን ብቻ ብላ ጠይቀኝ፣ አግዛታለሁ፣ ሚሳኤል እሰጣታለሁ፣ እስራኤልን ታጠፋለች ሲል ተናግሮ ነበር። አንድ ሚሳኤልን በቂ ነው ሲልም ጭምር በተናገረው ንግግሩ የሶሻል ሚዲያን ቀልብ ስቦ ነበረ። ታዲያ አሁን ደግሞ ከቁርአንና ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር በተገናኘ አውጥቷል በተባለው አዲስ ህግ ምክንያት የማህበራዊ ሚዲያን ቀልብ በሰፊው መሳቡ ነው እየተነገረ የሚገኘው። የሰሜን ኮሪያው ፕሬዝዳንት ኪም ጆንግ ኡን ከእምነት አንግል የሚከተለው እምነት እንደሌለና ኤቲስት መሆኑ ይነገራል። ከዚህ በተጨማሪም ደግሞ ህዝቦቹም እምነትን ባይከተሉ እንዳይመርጥና ለመሪዎቹ ማለትም ለሱ ታማኝ እንዲሆኑ እንደሚፈለግ ነው የሚነገረው። ነገር ግን ለሌሎች እምነት እንግዲህ ለሚከተሉ ሰዎች ግን እምነቶቻቸው እንዲከበር ለማድረግ ያወጣው ህግ እጅግ በጣም አነጋጋሪ ሆኗል ማለት ነው። ኢትስ ናት ቬሪፋይድ በትልቅ እንትኖች። ነገር ግን ይሄ ነገር በሰፊው እየተነገረ ይገኛል። እንግዲህ በጣም ደስ የሚል ነገር ነው ይህ ተግባር ወይንም ይህ ህግ እንግዲህ ከሰሜን ኮሪያን ባሻገር በሌሎች በዓለም ዙሪያ ላይ መተግበር አለበት ብዬ አስባለሁና ከፍተኛውን እምነት ተከታይ ያለው የእስልምና ቁጥር ነው እንግዲህ በዓለም ላይ ማለት ነው። በተለይ አረቡ ዓለም ላይ 100% ማለት ይቻላል ማለት ነው። በሌላውም ዓለም ብንሄድ እንግዲህ እስልምና በየዕለቱ በየሰከንዱ እስልምና አማኞች ቁጥር በጣም እየበዛ ነው። ስለዚህ ዓለም መሪዎችም ሆነ ከስር ያሉ አመራሮቻቸውም በጣም ጥንቃቄ ሊያደርጉ ይገባል። ለሙስሊሙ ማህበረሰብና ለኢስላም ያላቸው አመለካከት ጥሩ መሆን አለበት ብዬ አስባለሁ። ምናልባት አሜሪካና ሌሎች አገራቶች ሆን ብለው እስልምና ላይ የሚዘሩት ጥላቻ፣ ሙስሊሙ ላይ የሚዘሩት ጥላቻ አለ። ሙስሊሞች ሲባሉ አሸባሪዎች ናቸው የሚል ፍረጃ ሆን ብለው የሚያሰሩ ሴራ አለ። በሌላው ህዝብ ሙስሊሙን በስነ ምግባር የሚያውቁት ሙስሊሙን ማህበረሰብ እነሱ ላይ ጥላቻ እንዲያድሩ የሚያደርጉት ሴራ አለ ማለት ነው። ምናልባት እነዚህ ሀገራቶች ያው መቼም ይሻሻላሉ የሚል እምነት የለኝም። ነገር ግን ስለ እስልምናና ስለ ሙስሊም ማህበረሰብ በደንብ ጥልቅ የሆነ እውቀት የሌላቸውን ሰዎች ከግንዛቤው በማስገባት ሪስፔክት ማድረግ አለብን ብዬ አስባለሁ። እነሱም በዚህ ልክ ረሱላችንን ሰለላሁ ዐለይሂ ወሰለም እንዲሁም ደግሞ አላህን በሚያንቋሽሹ ሰዎች ላይ እንደዚህ አይነት ጥብቅ የሆነ እርምጃ የሚወስዱ ሰዎችን ሪስፔክት ልናደርጋቸው ይገባል ብዬ አስባለሁ። አልፎም ደግሞ እስልምናን ማሳወቁ ግዴታ አለብን ብዬ አስባለሁ። በተለይ ኤቲስት የሆኑ ሰዎች፣ ምንም አይነት እምነት የማይከተሉ ሰዎች ስለ እስልምና እንዲያውቁ እኛ በር ልንከፍትላቸው ይገባል ብዬ አስባለሁ እና ከማክበር ባሻገር የሆነ አንድ እርምጃ መራመድ አለብን ብዬ አስባለሁ። የመጀመሪያ ቪዲዮ ይህንን ይመስላል። እስኪ እንቀጥል።
ኑሩ ቱርኪ የሚገርም ታሪክ ነው ማለት ራሳችንንም እንድንፈትሽ ነው ያደረገን። በፊት ልጅም እያለ እንደው ሀብታም ብንሆን አንተ ምን ታደርግ ነበር፣ ይሄን ያክል ብር ብናገኝ አንተ ምን ታደርግ ነበር ምናምን የሚል በቃ ይሄ የልጅ እንትኖች አሉ አይደለ ጨዋታዎች ነገር ላይ እና እኔ በጣም ሀብትን በጣም እፈራለሁ ብዬ ለጓደኞቼ እናገራለሁ። ማለት አሁን ሀብት ሲመጣ ምን እንደምናደርግበት ማለት እኔ ድሆችን እመግባለሁ፣ ምስኪኖችን እንትን እላለሁ፣ እንዲህ የሚል ነገሮች እናገር ነበረ እና ወላሂ አይፈትነን ነው ማለት ከመጣ በኋላ እውነት እናደርገዋለን ወይስ አናደርገው የሚለውን ያ አላህ ነው የሚያውቀው በእርግጥ ማለት ነው። ነገር ግን እንዲህ አይነት ታሪኮች ሲመጡ ደግሞ ይበልጥ እንድናደርጋቸው ማለት መልካም ነገር ላይ ገንዘቦቻችን እንድናውለው ያደርጉናልና ለዚህም ነው ይህንን ታሪክ ወደ እናንተም ሼር ያደረኩት ማለት ነው። ኡስታዝ ኑሩ ቱርኪንም ጀዛኩሙላህ ኸይራን እንደዚህ አይነት ቂሳዎች መልካም ነገር ላይ ገንዘቦቻችንን ማዋል አለብን ብዬ አስባለሁ። ምክንያቱም ይህች ዓለም ዘላለማዊ ህይወት የምንኖርባት ዓለም አይደለችም። አኺራ የምትባል ዘላለማዊ ህይወት የምንኖርባት ዓለም አለችና ለዛ የሚሆነን ስንቅ ነው መሰነቅ አለብን ብዬ አስባለሁ። በገንዘባችን፣ በጉልበታችን፣ በእውቀታችን እያንዳንዱ ነገር ለዛኛው ለዘላለማዊ ዓለም ነው መልፋት መስራት ያለብን ብዬ አስባለሁ። ለዚህም ደግሞ ገንዘብን አላህን ስንጠይቀው ዱንያን አላህን ስንጠይቀው ልንደሰትበት አሊያም ደግሞ ልንቦርቅበት የሆነ የተደላደለ ኑሮ ለመኖርም ብቻ ሳይሆን ለዛኛውም ዓለም የሚሆነን ነገርን ነው እዚህ መስራት ያለብን ብዬ አስባለሁ። ከተሰጠን ነገር አብዛኛውን ፐርሰንት እንደውም ለዚህ ጠፊ ለሆነችው ዓለም አይደለም መስራት ያለብን። እዚህ እኮ ጤና አፍያጡ ሙሉ የሆነ ደስተኛ የሆነ ኑሮ ከኖርን በቂ የሆነ ደስተኛ የሚያደርገን ኑሮን ከኖርን ጤነኛ ከሆንን እንደገና ደግሞ የተብቃቃና ደስተኛ የሆነን ላይፍ እየመራን ከሆነ በጣም የሆነ ኦቨር የሆነን ዱንያን መመኘት የለብንም ብዬ አስባለሁ። እንደው አላህ ብሎ ከሰጠን ማዋል ያለብንም በመስጂዶች ግንባታ ላይ እንዲሁም ደግሞ በውሃ ቁፋሮ ሰደቃተ ጃሪያ ሊሆኑ የሚችሉ የሆነ ነገሮችን መስራት ነው ያለብን ብዬ አስባለሁና እንደው ለወራሾቻችን እንኳን ስናሳልፍ መሆንም ያለበት ልጄ በእንደዚህ አይነት ነገር ላይ ገንዘብህን አውለው፣ ልጄ በእንደዚህ አይነት መልካም ስራ ላይ እውቀትን አውለው ብለን ነው ሼር ማድረግ ያለብን ወይንም ማውረስ ያለብን ብዬ አስባለሁና ጥሩ ትምህርት የሚሰጠን ታሪክ ነው። ወደ ቀጣይ ቪዲዮ እናምራ። ከኡስታዝ ያሲን ጋር የሆነ ፋይት ቢኖርን ኮላውት አድርገን እንግዲህ እየሰማችሁ ነው። በኢስላም መርህ አልሙእሚኑ ቀዊ ኸይሩ ሚን አልሙእሚን ضعيف በሚለው ጠንካራው ብርቱ ሙእሚን የተሻለ ነው ከደካማው በሚል ለአንድ ኡስታዝ አሁን ላሉ ኡስታዞች ኮላውት አድርገ በኤምኤም ይሁን በሞይታይም ይሁን በምንም ለአንድ ኡስታዞቻችን ያው ክብሮቻችን ናቸው። ግን ደግሞ ፋይት ይባባል ለማን ኮላውታችን ከረሱል ጋር ግራፕ ነው ነበር። ኦኬ ያ ባለፈው ያው ኢስላም የሚኖር ህይወት ነው አውርተ ብቻ የምትተው አይደለምና ባለፈው ኹጥባ ላይ ኡስታዝ ያሲን ያወራ ነበር። ስለ ስፖርት ያወራ ነበርና ያው እኔም ለማገዝ ነው ያው ዳዕዋ ፕራክቲካል እንዲሆን የማገዝ ሀሳብ ስላለኝ ያው ህጎች ግን ይኖሩታል። ያው ፈመገሸና ፈለሰሚና ነው ማታለል አይቻልም ነው። ያው ኡስታዝ ሽለሰለው ማታለል አይቻልም ነው እንዳይል እንደዛ ማታለል ይቻላል። ህጉን ጠብቆ ይሄን ህግ ጠብቆ ያው ከኡስታዝ ያሲን ጋር የሆነ ፋይት ቢኖርን ኮላውት አድርገን እንግዲህ እየሰማችሁ ነው። ኮላውት ምናልባት ፊት መምታት አይቻልም ብሎ ድጋሚ ያፈታውን ለማጣብኝ ወደ ጂጂትሱ ዳኞቹን ባይሆን አንድ ሚክስ ተደርገው ሸፎቻችን ረህማ ያበዛሉ ዳኞቹ። ሴታፑ ብቻ ይሰራል። ኮላውት ግን ለኡስታዝ እንዲደርሰው ያው ቃልን በተግባር በሚለው አቅም አለው አቃለው የተጠቃቀ አቅም እንዳለው ብላክ ያላቸው ኡስታዞች አሉ። ብላክ ያላቸው ያው ማገዝ ይችላሉ፣ ማሰልጠን ይችላሉ፣ ተደርቦ መግባትም ይቻላል። ያው ኡስታዝ ያሲን ያው ስለዚህ ኮላውት ኹጥባውን ፕራክቲካል እናደርገዋለን። መርሐባ ሙባረክ ፖድካስት ላይ የቀረበ ኢንተርቪው ነው። ከዛ ላይ ቀንጨብ ተደርጎ ተቆርጦ ራሱ ሙባረክ ፖድካስት ቲክቶክ አካውንት ላይ የተለቀቀ ቪዲዮ ነው ያገኘሁትና እንዴ ግን አስችሎት ይሄ ወንድማችን ኢድሪስ ወንድማችን አስችሎት ኡስታዝ ያሲን ግን ቦክስ ይነርተው ይሁን እንደው ማለት በነገራችን ላይ ይሄ ቦክስ የተባለው ፊልሚያ ከሸሪዓ አንገል ወይንም ኡስታዞች ዑለሞች ፈትዋ በስተክል የሰጡበት ነገር ካለ ሼር ብታደርጉኝ ደስ ይለኛል። እኔ ማቀው ነፃ ትግል ነው። ነፃ ትግል ያው በረሱላችን አለይሂ ሰላም ጊዜም ሰሃቦችም ነፃ ትግል ያደርጉ ነበረ።
ነገር ግን ቦክስ መሰንዘር አካልን መጉዳት ምናምን ነገር ይቻላል የሚል ፈትዋ ካለ ሼር ብታደርጉኝ ደስ ይለኛል። እና ወንድማችን ኢድሪስም አስችሎት ኡስታዝ ያሲንን ሲመታ የምሬ ነው ማለት ዑለሞችን ኡስታዞችን እንደው እንዲህ በንግግሩ ደረጃ በራሱ የሆነ አሊሞችን የሆነ እንኳን መሰንዘር አይደለም በክፉ ቃላት ሲናገሯቸው በራሱ የሆነ የሚከብድ ነገር አለ አይደለ? የሆነ ሰውነታችን ላይ የሆነ ሸክም ሆኖ ነው የሚቀመጥብን መናገሩ በራሱ ማለት ነው። ከቃላት አልፎ ደግሞ በተግባር ሲሆን ደግሞ አስቡት ማለት በጣም ከባድ ነው። ያ እንዴት አስችሎት ቃለ መጠይቁ ላይ ራሱ ኡስታዝ ያሲንን ብጋጠመው ብሎ ማሰቡ በራሱ ትንሽ ይከብዳልና ግን ፈትዋ ሰጪዎች እዚህ ላይ ምን እንደሚሉ ባውቅ ደስ ይለኛል። ከቦክስ ጋር በተያያዘ ዛሬ የተለቀቀ አንድ አዝናኝ ቪዲዮ ነበረና ሰይዶ ድንገት ችግኝ በሚተክልበት ሰዓት ላይ የገጠመው ነገር አለ። እስኪ እንመልከተው። በጉልበት በለኛ አቺ በቀሩ እንዴ ዘጋል ሳር ውስጥ እንቁራሪ ስሮሽ ነው አጠፊማ እንዴ ሳር ውስጥ አጠፋ አቺ ሳር ውስጥ አጠፊማ በጉልበት ነው ከእንደሰክማለህ ምንድን ነው አንደኛ የሆነ ፕሮሞሽን ግን በጣም ያሳቀኝ እንቁራሪት ስለሆንክ ነው ሳር ውስጥ ያልጠፋው የሚለው የሰይዶ ንግግር ወላሂ ግን ሁለቱም ይችላል። በቃ ለፕሮሞሽን ጸድ የሆኑ ሰዎች ናቸውና አሪፍ አድርገው አስተዋውቀውታል። ሰው ግን በእርግጠኝነት አብዛኛው 87%ቱ የምር መስሏቸዋል። የተለያየ ሶሻል ሚዲያ ላይ ተሰራጭተዋል። ኢቭን ሰይዶ ማርሻል አርት ላይም ገጹ ላይም ተለቋል ማለት ነው ቪዲዮ። ጉጉት እንዲፈጥር ህዝቡ ላይ ጉጉት እንዲፈጥር እያደረጉ ነው ያሉት። ይመቻቸው። እኛም ብንሆን የተለያየ ስራዎቻችን ለማስተዋወቅ እንደዚህ አይነት የፕሮሞሽን ወይም የማርኬቲንግ ስታይሎች አሉና ብዙም አትደንግጡ። የምር አይደለም የሚለው ነው የሚያጋድለውና ሚዲያው ላይ እስካለን ድረስ እንደዚህ አይነት ገጠመኞች ማርኬቲንግ ሲስተሞች ናቸውና አትደንግጡ ለማለት ነው። ለማንኛውም የሰይዶ ማርሻል አርት ደጋፊ ነን። በቀጣይ ነጥብ ያስጥላል ብለን ተስፋ እናደርጋለን። የዛሬ ፕሮግራማችን ይህንን ይመስል ነበረ። በቀጣይ በሌሎች መሰናዶች የምንገናኝ ይሆናል። ስለተከታተላችሁን ከልብ እናመሰግናለን። ቪዲዮን ላይክ አድርጉ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ።